ወደ ስራ ሲገባ መታየት፣ መጠናት፣ መገመት፣ መታሰብ ያለባቸው ሂደቶች አሉ። ለምሳሌ እኔ አሁን እዚህ ሀገር እንኳን ከመጣው ወደ ትግበራ የገቡ ተጀምሮ ወይ የተቋረጡም አሉ፣ ግን ጫፍ የደረሱ ኢንቨስትመንቶች አድርጌያለሁ። አንዳንዱ ነባር ድርጅት የመግዛት ወይ አብሮ የመስራት ሁናቴ ነው። በሌላ በኩል ደግሞ ሀብለን የጀመርናቸው ብዙ ድርጅቶች አሉ። አስቀድሜ እነዚህን 22 ድርጅቶች 1 2 3 4 እንደዚህ አረጋለሁ ብዬ አስቤ የተነሳሁት ነገር የለም። እንደው ለምሳሌ እዚህ ሀገር ለመምጣት ስወስን ኢትዮጵያ ቢሄድ ምን ልሰራ እችላለሁ ብዬ ማጥናት ፈለግኩኝ። ያጠናሁት ምንድን ነው? ገበያውን ነው ያጠናሁት። የኢትዮጵያ አዲስ አበባም ኢትዮጵያም ምን አይነት ነገሮች አሁን እና ለሚቀጥሉት 5-10 ዓመታት ምን አይነት ነገሮች ጥሩ ገበያ ሊኖራቸው ይችላል? አሁን ገበያ ውስጥ የሌሉ ወይም ደግሞ በብቃት የማይቀርቡ። ለምን ዞሮ ዞሮ ምንም ነገር ሰራን ለገበያ ነው፣ ለደንበኛ ነው። የሚነዳንም የሚገዛንም ያ ነው መሆን ያለበት። እሱ አንድ ነው። ስለዚህ እዚህ ስራ ውስጥ ግቡ ለማለት ሲጀመር መጀመሪያ እንዲህ አይነት ስራዎች ማንም ገባ ማድረግ ያለበትን ካረገ ውጤታማ ይሆናል ተብሎ ማሰብ የሚቻሉ ሰፋ ባለመልኩ ሴክተሮች፣ ዘርፎች አሉ። ግን አሁን እንዳልኩት አሁን ባለንበት ሁናቴ ምኑም ወዴት እንደሚሄድ ስለማይታወቅ ምንም ማለት አይቻልም። በአሁኑ ወቅት ጸጥ ብሎ አንገትን ደፋ አድርጎ ነገሮች ወዴት እንደሚሄዱ ማየቱ ነው እንጂ አዲስ ስራ ጀምሩ ብዬ በአሁኑ ጊዜ ለመምከር ይከብደኛል። ሜቢ አሁን ወቅቱ ከፈጠራቸው ሁናቴዎች ጋር ተያይዞ የሚመጡ እድሎች ካሉ እነሱን ማየት ይቻላል። እነሱም ቢሆን ደግሞ ጊዜያዊ እንጂ ዘላቂዊ ነገሮች አይመስሉኝም። በአሁኑ ወቅት እኔ በአንድ በኩል ሳስበው እጁ ላይ ስራ የሌለው፣ እጁ ላይ ኃላፊነት የሌለው፣ ወር ጠብቆ ደሞዝ፣ ቤት ክራይ፣ እዳ መክፈል የሌለበት ሰው በጣም እድለኛ ነው። አንድ ትልቅ ሸክም አይሸከምም። ብዙ ሰው ግን እዚህ ፈተና ውስጥ ነው ያለው። እንኳን አሁን አዲስ ስራ ይዤ አሁን በዚህ ወቅት ልንቀሳቀስ ማለት የሚታሰብ ነገር አይደለም ለኔ። ይሄ ወቅት ግን ያልፋል። እንዳልኩት 3-6 ወርም ምንም ይሁን ሲያልፍ ደግሞ ያኔ ስራው ስለመግባት አሁን አስቀድሞ ማቀድ ይፈልጋል። አሁን ትንሽ ነገሩን የሚያወሳስበው በዛን ጊዜ ምን ሁናቴ እንዳለ ማወቅ ስለማይቻል አሁን የሚደረግ ማንኛውም አይነት እቅድ ብዙ ምናልባት ቢሆኑ ባይሆኑ የሚሉ ኢሹዎች ያላቸው ይሆናሉ። ማሰቡ ጥሩ ነው። ሁሌ ማሰብ ራሱ አንድ ነገር እንዴት ባረገው ብሎ ያንን የሐሳብ ሂደት ውስጥ ማለፉ ራሱ ስለ ስራው በደንብ እንድናስብ ያደርገናል። አብሶ ደግሞ እኔ ሁሌ 100 ገልጽ ቃላት ጥናት ተብሎ ከሚሰጠኝ እኔ 1 ገልጽ ቁጥር ይበቃኛል። ነገሮቹን ሁሉ በቃ ቁልጭ አድርጎ አጉልቶ ይሄ ቃላት የደረደሩትን ነገር በሙሉ በውስጡ ይዞ ወደ መሬት አውርዶ ይሄ ነገር ምን እንደሚመስል በቁጥር የሚያሳየን ፋይናንሻል ፎርካስት ቢዝነስ ፕላን ማለት የቢዝነሱ ትንበያ ማስቀመጥ ማለት። እሺ ፕሮሰሱን ስንጀምረው ቅድም እንዳልኩት ገበያ እናያለን። ይሄ ነገር ገበያ አለው ወይ? ይሄ ማለት አንድ ትልቅ ግዙፍ የሱካር ፋብሪካ እንበለው፣ ሱካር ፋብሪካ ሱካር ገበያ አለው ወይ ብሎ ነው የሚያጠናው። ከዛ ነው ወደ ሌላ የሚሄደው። አንድ ደግሞ ትንሽ ፀጉር ቆራጭ ቤት የሚከፍት ሰው ወይ አንድ ትንሽ ምግብ ቤትም የሚከፍት ሰው ኦር እንጀራ መጋገር ስራ ውስጥ መግባት ፈልጋለሁ የሚል ሰው ያንን ነገር ኦር ሱቅ የልብስ ሱቅም ከፍታለሁ የሚል ሰው ያ ሱቅ ቢከፈት ይሄ ነገር ገበያ አለው ወይ? ስራው ምን አይነት ችግሮች አሉት? የሚሸጠውን ዕቃ ለማግኘት ለማቅረብ ምን መሰናክሎች አሉ? ብዙ ጊዜ እዛ ጋር መሰናክል አለ። እኛ ጋር አብሶ የውጭ ምንዛሬ ችግር ስላለ አንዳንዴ አንድ ዕቃ አለ፣ አንዳንድ ጊዜ የለም። በቀጣይነት ምን አይነት ወጪዎች ያስከትላል ይሄ ስራ? ምን አይነት የሰው ኃይል ይፈልጋል? ወዘተ ቦታ ይፈልጋል ወይ ማብራት ምን? ከዛ የአገልግሎትም ሆነ ምርትም ሆነ የፕሮዳክሽን ወይም ደግሞ የአቅርቦት ሂደቱ ምን ይመስላል? ምን አይነት ብቃት ይፈልጋል? ምን አይነት ሙያ ይፈልጋል? ወዘተ። አንድን ስራ ወደ ተግባር ለማውረድ መሬት ላይ መውረድ ያለባቸው ነገሮች ምንድን ናቸው? እንደ ስራው ትልቅነትና ትንሽነት ይሄን ማሰቡ ራሱ ትርጉም አለው። ቦታ መነሻ ቦታ ነው።
መሬት ህንፃ ገዛለው ከራያለው ምንድነው አለ ወይ ስንት ነው ወጪው ቀጥሎ ይሄ ቦታ ላይ ምርት ለማምረት ወይ ምርት አገልግሎቱን ለመስጠት የሚያስፈልግ እቃ እዛ ላይ ምንድነው ማሽን ያስፈልጋል ወይ ቅድም እንዳልኩት ያው ስለጀመርኩበት ጸጉር ቆራጩ ያው መቀመጫ ይፈልጋል መቀስ ይፈልጋል መስተዋት ይፈልጋል ቶንዶስ ይፈልጋል ወዘተ እሺ አንድ ወጪ ነው አንድ የሚወጣ ነው መጀመሪያ ጊዜ ኢንቨስትመንቱ ነው ከዛ በኋላ እንግዲህ በየጊዜው ወራዊ ወጪዎች ምን አሉ ተሰራም አልተሰራም ማለት ሰራተኛ አለ ቤት ኪራይ አለ ምን አለ እነዚህ ሁሉ ወጪዎች አሉ ወደዚህ ስራ ለመግባት እንደው በቀላሉ እሺ ጉሊት ጀምራለሁ ቢባልም ቢሆን ምንም ኦኬ ህንፃ መሬት ምናምን ባይኖር እንዴ ምን አይነት እቃ በስንት ብር በገዛ ስንት ቀን እጄ ላይ ቆይቾ ከዛ ደግሞ በሸጠው ምን ባተርፍ ቀጥሎ እንዲ ቢሆን በወር በየቀኑ እንዲ ባዞረው ምን ይመጣል ተብሎ ሂሳብ መስራት ያስፈልጋል ኦኬ ወጪዎቻችን ሁሉ ካስቀመጥን በኋላ የማይቋረጡ ወጪዎች አሉ መጀመሪያ የሚደረግ ኢንቨስትመንት አለ የማይቋረጥ ወጪ ማለት ቤት ኪራይ ነው ደሞዝ ነው ተሰራም አልተሰራም ይከፈላል ከዛ ደግሞ በተሰራ ልክ ተጨማሪ ወጪዎች የሚወጡ አሉ እነሱ እንግዲህ አገልግሎት በተሰጠ ቁጥር ወይም ምርቱ በተመረተ ቁጥር ምን ይመስላል እነዚህ ሁሉ ይደማመሩና ከዛ ስለዚህ ይሄን ያህል ብዛት ባመርት ገበያ ውስጥ ደግሞ እንዴት አርጌ በማ በኩል በየት በኩል ወይስ ራሴ ቀጥታ ለማን ነው የምሸጠው ከዛስ በስንት በምን ዋጋ ነው የምሸጥለት በ5 ብር ነው በ10 በመቶ whatever it is ከዛ ያ ብዙ ጊዜ ጥናቶች የሚሳሳቱት የኛ ሀገር ጥናቶች ወጪው ላይ ይሄን ያህል ብዙ መሳሳትም አይቻልም እድሉም አይሰጥም ለምን ወጪዎች የታወቁ ነገሮች ናቸው አንድ አካባቢ 20 ሜትር ካሬ ሆነ 500 ሜትር ካሬ በሜትር ካሬ ዋጋ አለው ዋጋው ይታወቃል አስተማማኝ ነው የሰራተኛ ደሞዝ ይታወቃል አስተማማኝ ነው ወዘተ እነዚህ ወጪዎች ይታወቃሉ የጥሬ ዕቃ ዋጋ ይታወቃል ትልቁ ብዙ የቢዝነስ እቅዶች የሚሳሳቱት የሚበላሹት የማይሆን አቅጣጫ የሚልኩት ገቢው ላይ በሚገርም ሁኔታ ከአየር ላይ የሚጎተቱ ግምታዊ ቁጥሮች ናቸው የሚቀመጡት ይሄን የምላችሁ አሁን ትላልቅ የተባሉ ፕሮጀክቶች ላይ ለባንክ የሚቀርቡ ጥናቶች ላይ ለኢንቨስትመንት የሚቀርቡ ጥናቶች ላይ ባለሙያ ነን ብለው ጥናት የሚሰሩት ሰዎች የሚሰሯቸው ጥናቶች ሽያጭ ብሎ ወይ ሌላ ሰው ሲሸጥ የነበረውን ኦር በቃ ማርኬቱ ይሄ ነው ብሎ ጥናት ቁጥር ላይ ያልተመሰረተ ቁጥር ይዙና ይሄ ነው ይላሉ ወይ ያለፈው አመት ይሄን ያህል ገቢዎች ሪፖርት አድርጓል ብቻ የገበያውን መጠን እንኳን በትክክል ሳይቀመጥ ያ የገበያ መጠን ውስጥ ደግሞ ስንት ሰው እዛ ውስጥ ኦሬዲ እየተንቀሳቀሰ ነው የገበያውን ፍላጎት ኦሬዲ እዛ ገበያ ውስጥ ያሉት አቅራቢዎች እያሟሉት ነው ወይ እዛ ስራ ውስጥ ያሉት ሰዎች ዛሬ ቢጠየቁ ስለ ስራው ጥሩ ነገር ያወራሉ ወይ ገበያ አለን ይላሉ ወይ ትርፋማ ነን ይላሉ ወይ እነዚህን ሁሉ ነገሮች ማየት ያስፈልጋል ገቢዬ ኦር ሽያጬ የመጀመሪያው አመት ሁለተኛው አመት ሶስተኛው አመት እንዲሆናል ለማለት በዝርዝር መታየት አለበት ለምሳሌ በቀላል ምሳሌ ላርገው አንድ ሰው በቃ ካሁን በኋላ እኔ የእንጀራ መጋገር ስራ ጥሩ ነው ሲባል ስለሰማው እኔ እዚህ ስራ ውስጥ ገባለሁ ብያለሁ ይላል ጥሩ ነው ሲባል ሰምቻለሁ ማለት ምን ማለት ነው ቁጥር አይታችኋል አንድ እንጀራ ለማምረት ስንት ብር ነው የሚያወጣው ስንት ብር ነው የሚሸጠው እዛ መሐልስ ለማን ነው የሚሸጠው 100 እንጀራ ባመርት ገበያ አለኝ ግን አሁን እዚህ ጋር ሆኜ 1000 እንጀራ ባመርት ለማን ነው የሚሸጠው አንድ ሺህ ሰው ሱቄ ልመጣ አይችልም ስለዚህ ድርጅቶች አሉኛ አካባቢ እንጀራ ኮንትራክት ሊይዝ የምችለው እዛ ጋር ከለ ያለ እሱ በቀን 10 እንጀራ ይወስዳል ያ 20 እንጀራ ይወስዳል እነሱ ከከለ ነው የሚወስዱት እኔ ግን ዋጋ አስቀንሼ እንዲም ብዬ ይሄን ገበያ አመጣለሁ ይሄ ከሆነ ኦኬ በቀን እንግዲያውስ ይሄን ያህል እንጀራ ልሸጥ ይችል ይሆናል ዋጋም ደግሞ ያው ትንሽ ቀንሼ መግባት ስላለብኝ እያንዳንዱ እንጀራ በዚህ ዋጋ ስለሚሆን በወር ገቢዬ 10,000 ብር ብሎ ቁጭ ሊል ይችላል ከዛ ወጪዎቹ ይታወቃሉ ወጪዎቹ 8,000 ናቸው በወር 2,000 ብር ትርፍ ሊያመጣ ይችል ይሆናል ይሄ ስራ ግን ትልቁ ነገር ያሰብኩትን ገበያ እውነትም በቀን 1,000 እንጀራ ሸጣለሁ ወይ ነው ጥያቄው በዚህ በቀላል ምሳሌ የምነግራችሁ ኢትዮጵያ ውስጥ ያሉ ቢዝነሶች በሙሉ የሚፈጽሙት ስህተት ነው እኛ ጋር የሚደረጉትን ጥናቶች
ወጪ ላይ በቃ 100 ገጹ በወጪ ነው። ስንት ሰራተኛ አንዱ ስንት ብር እንደሚከፈለው በቃ ዝርዝር ውስጥ ወንበር ስንት ወንበር በስንት ብር እንደሚገዛ ምናምን ቤት ክራዩን ምኑን ያስቀምጡታል። በቃ ትልቅ ስራ የተሰራ ይመስላል። እሱ ዝም ብሎ አንድ የሆነ በግምትም ቢሰራ ብዙ የሚያሳስት ነገር አለ። ትልቁ ወሳኙ ነገር የዚህ ድርጅት ሽያጭ በደንበኛ ደረጃ ለስንት ደንበኛ ሽጬ፣ እነዚህ ስንት ደንበኞች ከየት ነው የሚመጡት? ከአካባቢዬ ነው? መኪና ተከራይቼ ዞሬ ሸጬላቸው ነው? ለአከፋፋይ ሰጥቼ ነው? ለድርጅት ሰጥቼ ነው? እና በቀን 100 እንጀራ እሸጣለሁ ካልኩኝ እያንዳንዱ እንጀራ ለየትኛው ገበያ ብቻ ለየትኛው ደንበኛ ኦር አዘውትሮ የሚመጡ ደግሞ ግለሰቦችም ከሆኑ ለማን እንደሚሸጥ ወረቀት ላይ ማስቀመጥ ካልቻልኩ በወር 100 እንጀራ ኦር በቀን 100 እንጀራ እሸጣለሁ የሚለው ነገር ዝም ብሎ ከአየር ላይ የተወሰደ ትርጉም የሌለው ቁጥር ነው። አሁን ይሄን የምላችሁ ቀደም ብዬ ሳወራ አሁን የውሃ ፋብሪካዎች 100 አልፈዋል ኢትዮጵያ ውስጥ። አንዳንዶቹ እኮ በመቶዎች ሚሊዮኖች ዶላር ብር ነው የሚቋቋሙት ያሉት 100 200 300 ሚሊዮን ብር የማያስፈልግ ፋብሪካ ላይ ምን ማለት ነው? ይሄን ያህል ብር የሚያወጣ ባለሀብት ለእንደዚህ አይነት ትልቅ ብድር የሚሰጥ ባንክ እንዴት ነው የሚሳሳቱት? እንዴት ነው የማይገባቸው? እንዴት ነው የማይታያቸው? ይሄ ነው ጥያቄ። እያንዳንዱ ጋር ብንሄድ እርግጠኛ ነኝ ጥናት ላይ የነበረው የወጪ መጠንና መሬት ላይ የወረደው ብዙ ልዩነት የለውም። እዛ ላይ ድብን አድርጎ ተሰርቷል ስራ። ይሸጣል የተባለው ገበያ የተባለው ሲጀመር ገበያው ምን ያክላል? እንደው ለምሳሌ ለውሃ ለማውራት እሺ፣ በቀን ኢትዮጵያ ውስጥ 1 ሚሊዮን ጠርሙስ እንበል፣ ከዛ በጣም ይበልጣል ቁጥሩ ለንግግር እንዲመች ነው። በቀን 1 ሚሊዮን ጠርሙስ ውሃ እየተሸጠ ከሆነ ገበያው ይሄ ከሆነ መነሻችን ይሄ ነው። ይሄ ቁጥር ማንም የለውም። ከዛ ቀጥሎ እሺ እዚህ 1 ሚሊዮን ጠርሙስ የሚሸጠውን ስንት ድርጅት ነው እያቀረበ ያለው? አሁን 100 አልፏል እንዴ። ስለዚህ ለእያንዳንዱ ድርጅት ይሄ 1 ሚሊዮኑ እንደው አቨሬጅ እኩል እንኳን ወሰዱ ቢባል እንዴ በጣም ትንሽ ቁጥር ነው የሚመጣው። ስለዚህ እኔ ደግሞ ይሄን ምሳሌ በደም ቁጥሮቹን ለማስቀመጥ በቀን 1 ሚሊዮን ጠርሙስ ከሆነ ገበያው የተባለው 100 ካሉ እያንዳንዱ በቀን 10,000 ጠርሙስ ነው የሚሸጠው። እነዚህ ፋብሪካዎች እኮ በሰዓት 10,000 ጠርሙስ የሚያመርቱ ናቸው የሚተከሉት። ገበያው ከየት ነው የሚመጣው? እንዳልኳቸው ቁጥሮቹን በ10ም በ20ም አባዟቸው ለምሳሌ እንዲመች ነው። ግን በቃ ትልቁኝ ሀገር የሚጀመሩ የሚነሱ ድርጅቶች ከትልቅም ከትንሽም የገቢ ጥናታችን ትልቅ ጉድለት አለው። በቃ በትንሹ ለመነሳት ፀጉር ቆራጭ ቤት መክፈት ቢፈለግ እንደ እዛ አካባቢ ስንት ወንድ ስንት ፀጉርን ሊቆረጥ የሚችል ሰው አለ? ኦኬ ስንት ፀጉር ቆራጭ አለ? አሁን ያሉት ፀጉር ቆራጮች በቀን 1,000 ብር ከሆነ የሚሰሩት እንዴት ነው በቀን 2,000 ብር ሰራለሁ ብዬ እቅድ የሚይዘው? ብዙ ጊዜ ግን ከአየር ላይ እንዲህ አይነት ነገር ሲሳብ እናያለን። በደንብ ተጠንቶ ዝርዝር መረጃ የለኝም እንጂ ከማየው ከምሰማው ገምት ብትሉኝ አሁን እነዚህ ትናንሽና ጥቃቅን የምንላቸው ድርጅቶች አሁን የምላቸው አይነቶች ከሚከፈቱት አብዛኞቹ 2-3 ዓመት ውስጥ ከስራው ይዘጋሉ። ያ ማለት እኮ ስራ ውስጥ ገብተዋል፣ ያለ የሌላቸውን አሰባስበው ከቤተሰብም አሰባስበው ተበድረውም ይሄን ስራ ገብተውበታል፣ ይገቡበታል። ሽያጭ እንዳሰቡት አይደለም፣ ኦር የዕቃ አቅርቦት እንዳሰቡት አይደለም። የተለያየ ነገር ይገጥማል። ችግር ሲመጣ 3፣ 4፣ 5፣ 6 ወር ቤት ክራይ ከፍሎ ደሞዝ ከፍሎ ምን ብሎ እሺ 1 ዓመት ይታገላሉ ተስፋ ላለመቁረጥ። ኦልሬዲ የከተቱት ብር ስለሚቆጫቸው ከዛ ማገገም ስለማይኖር ግን ይሆናል። ለምን በትልቁም በፊትም ሳወራው የነበረው
ኢንቨስትመንት ውሳኔዎቻችን አብሶ ደግሞ ገቢን በተመለከተ የምናስቀምጣቸው ነገሮች በጣም ልክ አይደሉም። ሁሉ ነገር በቃ በአመት 10% ያድጋል። ማንኛውም ጥናት ኦልሞስት በቃ የሆነ ህግ ይመስላል። የመጀመሪያው አመት ግምት እንዳልኳችሁ የሆነ ቁጥር ከአየር ላይ ይወሰዳል። ከዛ በኋላ ደግሞ እሱ በቃ በአመት 10% እንደሚያድግ ይቀመጣል። ሽያጮቹ ትላልቅ ቁጥሮች ስለሚሆኑ ኢንቨስተሩም ባለሙያንም ያምናል፣ ባንክም እንደዛው። ሰምሃው ብቻ እነዚህ ትላልቅ ስህተቶች፣ እነዚህ ትላልቅ ብክነቶች ይፈጠራሉ። ለዚህ መፍትሄ ማቅረብ በጣም ቀላል ነገር ነው። መረጃ ማቅረብ፣ አቅጣጫ ማስቀመጥ፣ ሁኔታዎች እንዲህ ናቸው እንዲያ ናቸው ብሎ የማስረዳት ገፍቶ ከመጣም ደግሞ እንዳልኩት አንዳንድ አብሶ ትላልቅ ሀብት የሚፈስባቸው ፕሮጀክቶች ላይ እነዛ ፕሮጀክቶች እንዲቀጥሉ መደገፍና ማመቻቸትም እንደው መከልከል ባይቻል አይገባም።